ሸንጎ የድሃውን ጩኸት ለመስማት በቀን አይገኝም። አንተ አንድ ቀን እንዳትኖር ግን በሌሊት ይሰበሰባል። እግዚአብሔር ተወካይ ነኝ የሚለው ሊቀ ካህኑ ይሰድብሃል። ፈራጁ ጲላጦስ ፍርድ ያጣመምብሃል። ተጣልተው ሲኖሩ የነበሩት ጲላጦስና ሄሮድስ አንተ ሞት ምክንያት ይታረቃሉ። መስቀል አሸክመው ይነዱሃል። ጴጥሮስ ክክድህ፣ ዮሐንስ ግን በሩቅ ይከተልሃል። ምንነትህን የማያውቀው ቀሬናው ሰው ግን መስቀልክን ያግዝሃል። በዚህ ሰዓት ልክ እንደ ጌታ ያገኘው ክፍት ቦታ ደረትና መስቀል ይሆናል። ነገር ግን አይዞህ፣ ነገር ማብቂያና መጨረሻ አለው። እንደገና በድል እንድቀጥል ፊት ለፊቴ የተዘጋጀ ተንሣኤ አለህ። መቃብርህ ተከፍቶ በብዙ ግርማ ትነሳለህ። ስለዚህም የኔ ልጅ እነሱ ሕጋውያን ናቸው፣ ተዋቸው። ሺህ መልካም ብትሰራ ሺህ ዝምታ ነው መልሳቸው። አንድ ድካም ቢገኝብህ ግን ሺህ ጫጫታ ነው አጣፋቸው። ተራራውም ያህለው መልካምነትህ አይታያቸው። ጉድፍ የምታህለዋ ስህተትህ ግን ትጎላባቸዋለች። ዛፍ ሲያድግ አይሰማም፣ ሲወድቅ ግን ድምጡ ይሰማል። ትመሰገን አብሮ ያላመሰገኑህ፣ ትወገዝ ግን ሰልፉን ይመሩታል። በጎ ስታረግላቸው ምስጋና በልብ ነው ያሉ፣ ስታስቀይማቸው ግን በአዋጅ ይረገም ይላሉ። ክፉዎች ካዲዎች ናቸው። መልካም ብትሰራ አይሸልሙህም፣ ባህሪያቸው አይደለምና። ድካም ሲያገኙብህ ግን ኮንኑሃል፣ ምክንያቱም ይሁዳ ናቸውና። እናም ልጆች ሆይ በመድኃኔዓለም እንደሆነው በአንተ ሕይወት ይሆናል። ነገር ግን እሱ ያለፈበት ነውና ፈርቶለት ትንሣኤህን ያፈጥንልሃል። እወዳችኋለሁ። አገሬ ኢትዮጵያ ሰላም ትሁን። ሰዎች እንዲወዱ ትፈልጋለህ? እንግዲያውስ ይህን ማወቅ አለብህ። ሰዎች ሲወዱህ ጠብቀህ የምትወድ ተሆነ እድሜ ልክህን የሚወድህ ሰው አታገኝም። እንዲወድህ የምትፈልግ ተሆነ ቀድመህ ውደዳቸው፣ ተዚያ እንወዱሃል። ፍቅር እስትንፋስ ነው። አለ ፍቅር ሞትና በድን የደረቀ ቅጠል ነው። ሰዎችን የምትወዳቸው ስለሚገባቸው ሳይሆን ለአንተ የሕይወት ነፃነት ፍቅር አስፈላጊ ስለሆነ ነው። ፍቅር የሌለው ሰው ትልቁን እስር ቤት ሲኦልን ተሸክሞ የሚዞር ነው። በእውነት ለመወደድም ሆነ ለመውደድ ካልሆነ በስተቀር በዚህ ዓለም ላይ የምንኖርለት ሌላ ምንም ምክንያት የለንም። ሰዎች በወደድካቸው መጠን ላይወዱህ ይችላሉ። ለአንተም ግድ ላይላቸው ይችላል። ለአንተ ግድ የሚለው ሰው ያለህ መስሎ ላይሰማ ይችላል። ፍቅር ግን ዘራውና ዝም ብለህ ዝራ። ቤትና ቤት በቅሎ እንደምታየው አታውቅምና ዝም ብለህ ዝራ። የኔ ልጆች እወዳቸዋለሁና በጣም ተባረኩ።